ዛሬ የምንገኘው 6 ኪሎ አዲስ አበባ ዩኒቨርሲቲ ቅጥር ግቢ ውስጥ በሚገኘው በጣሊያን ወረራ ወቅት ብዙ ንዋያተ ቅዱሳት የተወሰዱበት በመንበረ ልዑል ቅዱስ ማርቆስ ቤተክርስቲያን ነው። በዛሬው ቪዲዮ ስለ መንበረ ልዑል ቅዱስ ማርቆስ ቤተክርስቲያን ታሪክና አሁን ላይ በምን አይነት ሁኔታ እንደሚገኝ እንመለከታለን። ወደ ቪዲዮ ሰላም የዩቲዩብ ቤተሰቦቼ እንደምን አላችሁ? ዛሬ የሚገኘው በመንበረ ልዑል ቅዱስ ማርቆስ ቤተክርስቲያን ነው። በዛሬው ቪዲዮ ስለ መንበረ ልዑል ቅዱስ ማርቆስ ቤተክርስቲያን ታሪክና አሁን ላይ ደግሞ በምን አይነት ሁኔታ ላይ እንዳለ እንመለከታለን። ይህ ቤተክርስቲያን በጣሊያን ወረራ ወቅት ማለት ነው ብዙ ንዋያተ ቅዱሳት ተዘርፎባቸዋል። እቴጌ መነን በየወሩ እስከ 300,000 ብር ድረስ የሚያስገኝ የቤት ክራዮችን ሰጥተው ነበር ለዚህ ደብር ማለት ነው። እና ይህ ደብር ደግሞ የሚገኘው በአዲስ አበባ ዩኒቨርሲቲ ግቢ ውስጥ ነው። ለመጀመሪያ ጊዜ ይህ ቤተክርስቲያን ሲሰራ ማለት ነው አነስ ያለ ቤተክርስቲያን ነበር የተሰራው። ነገር ግን በጣም ውብ እንደነበረ ታሪክ ላይ ለማየት ችያለሁ። በ1926 ዓ.ም ደጃዝማች ወንድይራድ ባቀረቡት ጥያቄ መሰረት በድጋሚ ቤተክርስቲያኑ ሊሰራቸው በጣሊያን ወረራ ወቅት ማለት ነው በ1931 ዓመተ ምህረት ብዙ መጽሐፍቶች ከዚህ ቤተክርስቲያን ተሰርቀዋል። ከዛ በተጨማሪ ደግሞ ታቦቱ ከዚህ ቤተክርስቲያን ወጥቶ ወደ ቅድስተ ቅዱሳን ማርያም ገዳም እስከ 1933 ዓመተ ምህረት ጊዜ ቆይቷል። ይህ ቤተክርስቲያን በ1926 ዓመተ ምህረት የተመሰረተ ቢሆንም በ1909 ዓመተ ምህረት ሰገሌ ላይ በነበረው ጦርነት ታቦት እንደዘመተ የተለያዩ ታሪኮች ላይ እናያለን። የዛሬው ቪዲዮአችን ይሄንን ይመስል ነበረ። ቀጣይ በሌላ ቪዲዮ እንገናኛለን እና ይህን ቻናል ሰብስክራይብ እያደረጋችሁ ቤተሰብ ሁኑ።